ዶክትሪን ነው ባይዞ አንድ አምላክ አይደለም የጠየቁ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ የቱ ጋር ነው ያለው ነው ያልኩ። እኔ አንድ አምላክ አብ ስለመሆኑ ማስረጃ ልስጥህ ከፈለክ። አንድ አምላክ እንደሆነ ይኸውልህ፣ አሁን ለምሳሌ አንተ አሁን ሶስት እንትኖች አሉክ ማለት አንድነትህን የሚገልጥ ግን ሲነገር፣ አሁን ለምሳሌ እግዚአብሔር አንድ ነው ሁላችንም የምናምንበት። እግዚአብሔር ኤሰንስ ነው። አልጠየኩም። እሱ እግዚአብሔር አምላክ ነው፣ አንድ ነው። እግዚአብሔር ኤሰንስ ነው፣ ኤሰንስ ነው። እኔ የጠየኩ ስለ ፐርሰን ነው። ግድ የለም ስምህን ስለማላውቀው፣ ግን ወደ ቅድሞ እንመለስ። ዋናው ሀሳብ እግዚአብሔር ጥቅስ አይወለህ ጥቅስ አታዝገን። አሁን ብዙ ሰው አንድ አምላክ አብ እንደሆነ ይናገራል። አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅስ አምጣ። የእግዚአብሔር አንድ አምላክነትን ራስህ ጠቅሰዋል እኮ ቅድም። አንድ አምላክ እኔ አብ አንድ አምላክ እንደተባለ ማስረጃ ልስጥህ። አንተ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ማስረጃ አምጣ። እሺ ለምሳሌ አንድ ነገር ልንገርህ። ለምሳሌ ዮሐንስ ላይ ዮሐንስ 14 ላይ እሺ ዮሐንስ 14 ላይ ለምሳሌ ምዕራፍ 14 ቁጥር 20 ላይ እሺ ያ ላይ እንደዚህ ይላል፣ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚያን ቀን ታውቃላችሁ ይላል። ምን ፈለግ 20 ላይ ምን ፈለግ 20 ላይ ቆይ 14 20 ላይ ምንድን ነው የፈለግከው? ቆይ እንጂ ያነበብከው ጥቅስ ላይ ምንድን ነው የፈለግከው ልታሳየኝ? እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። አሁን እኔ እዚህ ጋር እኔ በአባቴ እንዳለው ቆይ ተረጋጋ። ድጋሚ አንብበው እሱን ጥቅስ 14 20 ላይ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ። ይህ ማለት እኔ በአባቴ እንዳለው ነው የሚለው። ፈርስ እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው ሲል ምን ማለት ነው? ሪሌሽን ነው የሚያሳየው ወይስ ኤሰንስን ነው የሚያሳየው? እኔ በእናንተ እንዳለው እናንተም በእኔ እንዳላችሁ የሚል የለውም እዛው ላይ 14 20 ላይ? አዎ ይሄኛው ሪሌሽን እኔ ከዚህ ጋር የጀመርኩልህ ለምን መሰለህ? ይሄኛው በአባቴ እንዳለው የሚለውን እንድትይዝልኝ ነው የፈለኩት እኮ። ሪሌሽን እና የሚያሳየው በአብና በወልድ መካከል ያለውን ሪሌሽን ነው የሚያሳየው ወይም ኢንተራክሽን ነው የሚያሳየው። እኔ ጠየቁ ጥያቄ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ባይብል ላይ አምጣ። ይሄንን ከያዝክልኝ ወደኋላ እንመለስ። አሁን ለምን አንመለስ ነው? አንድ ጥቅስ አምጣ ነው ያልኩህ። አንድ ጥቅስ ነው የምፈልገው እኔ። ቀጣይ ሌላ ላይ እያመጣሁልህ ነው። ቀጣይ ደግሞ አሁን አይደለም አንድ ጥቅስ አምጣ ነው ያልኩህ። ቁጥር 10 የጠየቁህ ይኸውልህ 14 20 ላይ ልታመጣ አልቻልክም። ዮሐንስ ወንጌል 14 20 ላይ አላመጣም። 14 20 ላይ እንደዛ ይላል። 20 ላይ ያልኩትን 9 እና 10 ላይ ደግሞ ይለዋል። ለምንድን ነው 20 ላይ ይላል? ወይ አንዳንድ ጥቅስ ነው እያየን የምንመጣው። እኔ ያለቀ አይዞህ እሱን ያዘውና ከዛ ቀጣይ ሂድ። ምኑ በረመ ሄደው 14 20 ላይ ስለ አንድ አምላክ አብና ወልድ መንፈስ ቅዱስ አይደለም ነገር የሚብራራው። ፈርስት ኦፍ ኦል እሱን መረዳት አለብህ። በአንድ ጥቅስ ብቻ ነገር አይብራራም። እኔን አየ አብን አየ ማለት እኔ አብ ነኝ ማለት አይደለም። መልአክንም ሰዎች ሲያዩ እግዚአብሔርን አየን ይላሉ። ያ ማለት መልአኩ እግዚአብሔር ነው ማለት አይደለም። እኔና አብ አንድ ነን ይላል። በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት? ዮሐንስ ወንጌል 10:30 ላይ እኔና አብ አንድ ነን ሲል በምንድን ነው? በምን አይደለም። ዮሐንስ ወንጌል 17:10 ላይ ያወጣው አይደለም። ዮሐንስ ወንጌል 17:10 ላይ ያወጣው 11 ላይ ያወጣው ላመጣል የነበረው ክፍል እሱ ነው። እሱን ነው የምልህ። እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት? ሐዋርያቶቹ በምንድን ነው አንድ የሆኑት ማለት? ሐዋርያቶቹ እኮ በምንድን ነው? የዓላማ አንድነት ነው? የኤሰንስ አንድነት ነው? የፐርሰን አንድነት ነው ያላቸው? ይሄኛው በዓላማም ሐዋርያቶቹ 12 ሐዋርያት ከሌላው ተነጥለው 12 ሐዋርያት 12 ሐዋርያት በምንድን ነው አንድ የሆኑት? በምንድን ነው አንድ የሆኑት ሲባል ዩኒቲ ነው የሚያወራው። ፈርስት እኮ በምንድን ነው አንድ የሆኑት? እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አይልም እኮ። ተነጋገርን እኮ አሁን አንተ ባልከው በዓላማም አንድ ነው። በዓላማ ጥሩ። እንደማና እንደማን እንዲሆኑ አለ። አንድና ሐዋርያቶቹ እንደማና እንደማን ነው አይደለም። በኤሰንስ አንድ አይደሉም ማለት ስለ ኤሰንስ አይደለም። በኤሰንስማ ከኛም ጋር አንድ ናቸው። የሚያወራው ሐዋርያቶቹ 12 ሐዋርያት ዮሐንስ ወንጌል 17:20 ላይ ቸው የተነሳ ስንት ስለሚሆነው አለ አንድ የሆኑ ዘንድ ብሎ ጸልየዋል። የዓላማ አንድነት እንደሚያወራው እኔና አንተ አንድ እንደሆንን እንዲሁ ነው የሚለው። እንደማና እንደማን ነው ሐዋርያቶቹ አንድ የሆኑት? 12 ሐዋርያቶቹ አንድ የሆኑት እንደማና እንደማን ነው? እንደ አብና እንደ ወልድ ግን አይደለም። ይላል እዛው ላይ አንብበው። ቆይ ተረጋጋ።
ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ አውጣውና አንብበው። አንድ ነገር ልንገርህ። ፈርስት ኦፍ ኦል አብን ከወልድ ጋር አንድ መሆኑ አውጣውና አንብበው። የአንተ ማብራሪያ የክስም ማብራሪያ ትሆና ኤክሶጂሲስ ተሆና ኤክሶጂሲስ አድርግ። ሄርሜኔቲካል አፕሮች ተጠቀም። 17 11 ላይ ምን ይላል? አንብበው። ምን ይላል? 17 11 ላይ የሚለውን አነብልሃለሁ። እሺ እኮ አንብበው። ተረጋግተህ ዓለም ናቸው እኔም ወደ አንተ እመጣለሁ። ቅዱስ አባቶ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም ጠብቃቸው። እንደማን አንድ እንዲሆኑ አለ? እንደማን አንድ እንዲሆኑ አለ? እንደኛ። ስለዚህ አብና ወልድ አንድ በሆኑበት ሂሳብ ነው ሐዋርያቶቹ አንድ የሆኑት አይደለ? አብና ወልድ አንድ በሆኑበት ሂሳብ። አዎ ልክ ነው። አዎ። ስለዚህ ሐዋርያቶቹ በምንድን ነው አንድ የሆኑት? በተለያየ መንገድ አልኩህ እኮ ነገርኩህ። አንደኛ በምን ንገረኝ። በምን? በኤሰንስ በሰውነት አይደለም። እንደዛ አይልማ። 12 ሐዋርያት ተነጥለው ከሌላው ማህበረሰብ ተነጥለው 12 ሐዋርያት አንድ የሆኑት የዓላማ አንድነት ነው። ቁጥር 20 ላይ ማየት ይችላል። አይልማ እንደዛ። በሰውነትማ በኤሰንስ ደረጃማ እኮ አዳምጠኝ። ቆይ በኤሰንስ ደረጃማ ቆይ እንጂ ተረጋጋ እንጂ 17 11 ኧረ ተረጋጋ። ቆይ ልትሞት ነው እንዴ? ታንቀ ልትሞት እኮ ነው የሚደርሰው። 17 11 ላይ ዮሐንስ ወንጌል 17 11 ላይ እየተናገረ ያለው ከአይሁዳያኖች በተለየ መልኩ 12 ሐዋርያት የዓላማ አንድነት አላቸው። ለዓላማ አንድነት አንድ ለሚለው ቃል ግሪኩ የገባው ምንድን ነው? ጠቃለይን ጨርስና ላውራ። ጠቃለይን እየጠየኩ ነው። ምንድን ነው የገባው የግሪኩ ቃል? የትኛው ጋር? ኬን ነው? ሚያስ ነው? ሚያ ነው? የትኛውን የጠቀመው? የትኛውን ነው የምታወራው? የትኛው ጋር ያለው? አንድ ለሚለው ቃል የሚጠቀመው ግሪክ 3 ትርጉሞች አሉ አይደል? ማስኩላይን፣ ፌሜናይን እና ኒውትራል ጄንደር አሉ አይደለ? አንድ ሄስ እና ሄን እና ሚያ አለ አይደል? ግሪክ ላይ። እሺ የትኛውን ነው የሚጠቀመው? ሚያ ነው? ሄስ ነው? ሄን ነው? የትኛውን ነው የሚጠቀመው? እዚህ ጋር ሄስ ነው። ሄስ አይደለም፣ ሄን ነው። ሄስ አይደለም፣ ሄን ነው። እንዴ አንተ ልጅ አውጣውና አውጣው እስቲ አውጣው። ይኸው ኧረ አላህ ፍራ እስቲ። አቡኪ አለ? ኧረ ምን አይነት ውሸታም ነው! ለምን አታሳይ? ለምን አትከፍትልኝም? ቪዲዮ ክፈትልኝ። አቡኪ አለ? አቡኪ አለ? ቆይ አንዴ ተረጋጋሽ። ይከፍትልሃል። አቡኪ አለ? ባይብል አብ አንዴ ክፈትለት። ዮሐንስ ወንጌል 17 10 ላይ ሄስ ነው የሚለው ብሎ ዋሸን። እንግዲህ ክፈትልሃል። በትልቁ አለው። እሺ አንዴ ትንሽ ብቻ ታገሱኝ። አንዴ ልክፈተው። አንተ ራስህ ቼክ አድርገው። ፈርስት ኦፍ ኦል 15 ኧረ ዝም በል አትዋሽ። እኔ እንደዚህ አይነት ውሸት የሚዋሽ ሰው አልወድም። ካልሆነ ትወርዳለህ። አንዴ ተረጋጋ። ይኸው ሊከፍትልህ ነው እንዴ። በዚህ ደረጃ ሰው ሲቦተረፍ አይቼ አላውቅም በህይወት ዘመኔ ማለት ነው። የማታውቀውን ነገር አንደኛ ግሪክ አልችልም። ግድ የለም። ደግሞ አሁን ለህዝብ ፊት ነው። ሄን ነው የሚለው ሄስ ነው የሚለውን እናየዋለን። ባይብል አወጣለት በአውክዬ። እኔ ያልኩት እንዳይቀይር እስቲ ጻፉልኝ። ምንድን ነው ያልኩት? እኔ ሄን ነው የሚለው ብያለሁ። ጻፉልኝ ከስር። ቆይ ተረጋጋ አንተ እስቲ ዝም በል እስኪ አንዴ። አፍን ይበላል። አዎ እኔ ያልኩት ይሄንን ነው። ሄን ነው ልብ አድርጉ። ሄን እሱ ያለው ሄስ ነው። ሄስ ነው። ልዩነቱን ይዩት። አሁን ሲክር ሳያወጣላችሁ ምጥጥ ሲያደርግ አሁን ልዩነት እምቢ አለ። ካቡክዬ አንዴ ኮኔክሽን ውሳቱ ሰው አለ። ኮኔክሽን እንትን ብሎ ይኗል እሱ ራሱ ቢኖር ሰው አለ። ካልሆነ ቤት ገብቼ ልክፈት እኔ። ቆይ አንዴ እንደቅቅ አስቸገረ። ያው እየከፈተልኝ ነው። እሺ ዮሐንስ ወንጌል ስንት ላይ ያለውን ጥቅስ ነው ከፍትለው ኡስታዝ?
እኔን አስፈኝ በጣም ዘይግተሃል አቡኪ ከይቅርታ ጋር 17 ዮሐንስ ወንጌል ኔትወርክ ነው። እኔ ይሻላል በጣም እንትን አለ 17 11 እሺ ይታያችኋል ያ ጀማ ይቅርታ ትጠይቃለህ። ይቅርታ ካላልክ ያው ትሄዳለህ፣ ትባረራለህ። 17 11 ከፍተህ ካሳየኝ ያው እኔን ደግሞ በከፍትልኝ ደስ ይለኛል። እኔ ባሳይክ እዚሁ ጋር እኔ ይታያል። ዋን ለሚለው ቃል ይታያል። ዋን ለሚለው ቃል ምንድን ነው የተጠቀመው? ዋን ይታያል። ቆይ ይታያል። ዙም አውት አድርገው ፈርስት ኦፍ ኦል። ቆይ ቁጥሩን አሳየኝ። ቆይ ይኸው እዚህ ጋር ግሪኩ አለልህ እኮ ግሪኩ አይታየም? ቁጥሩን አሳየኝ። ይሄን የሚል አይታየም ወይ? አይታየም ወይ? አሁን አየሁት። ይሄን ታዲያ ክፈትልኝ። እኔ ጋር አሳይ። ምኑን ነው የምከፍትልህ? ያኔ ቪዲዮውን ስላሳይክ እኔ ላይ እኮ አስፋው፣ ራስን አስፋው። ግን ይሄን የሚል አለ የለም? አሁን እስቲ እንዴት ነው? ይኸው እየሞከርኩ ነው እኮ አያስገባኝም። እኔ ኧረ ተዋሻለህ። እልም ያልኩህ ውሸታም ነህ። ምስክሬ ነው። እኔ ይኸው ከፍቼ ኧረ ውሸታም ነህ። ይኸው አምጣ ግሪኩ አስፋልኝ እኔንና ላሳይክ። ያ ጀማ እዩት። ይሄን የሚል የለም? አሳየኝ። እኔን ክፈትልኝ። ለምንድን ነው እንትን የማይከፍትልኝ? ቪዲዮውን ክፈትልኝ። እኔ ምን ከፍትልሃለሁ? እኔ አድሚንም አይደለሁም እኮ ሲጀመር ጀምሮ። እኔ ምንም ከፍትልሃለሁ? ራስህ የሚከፍትልኝ ሰው የሚከፍትልህ ሳይሆን መች ከፈትከው ቪዲዮን? ራስህ ማን ነው የሚከፍትልህ ቪዲዮን? ቪዲዮ መክፈት አያችልም ሰው ቱጎ ላይቭ ይላል። ይኸውልህ ኧረ ምን አይነት በጣም ነው በአላህ። ይሄን የሚል ነገር የለም። የአሁኑ ላይ ከፈትኩልህ ሄስ ነው የሚለው። እኔ 15 20 ብሎ ሄስ ነው የሚለው። ኤስ ስትጫነው ነው ስትሮንግ ነምበር ላይ ስገባ ነው እንደዛ የሚሆን። ለምን ትገባለህ? ግሪኩን አንብበው ነው የተባልከው። ስትሮንግ ነምበር ላይ ሄስ ነው የሚለው አልኩህ እኮ። ስትሮንግ ነምበር አይከፈትም ስታነብ። ምንድን ነው የምታነበው? እስኪ አንብበው፣ ግሪኩን አንብበው፣ ሙሉን ቃል። እሱን አይደለም የፈለግኩት፣ አጠቃላይ አንብበው። ግሪክ ማንበብ የምትችል ከሆነ ኤንቶ ኦኖማታ ሶዩ ብለህ አንብብ። ቀጥል። እኔ ግሪክኛ አልችልም። አዳማ ችለውን ነገር የተጻፈውን ነው። አንተ የገባው ስትሮንግ ነምበር ጋር የገባው ይኸው እያነበብኩልህ እኮ ነው። ማንበብማ እንትን እኮ ትራንስሊትሬሽን ስላለ ነው። እሱን አንብበው። ትራንስሌት አድርገህ እስኪ አንብብልን። ትራንስሌት አድርገህ ትራንስሊትሬሽኑን አይደለም። እኔ አሁን ይኸውልህ መጽሐፍ አንብበው። ተጭነህ ስትሮንግ ነምበር ተጭነህ አይገባም። አንድ ነገር ልንገርህ፣ ለወደፊቱ ልንገርህ፣ ትምህርት ልስጥህ። በግሪከኛ አንድ የሚለው ቃል 3 ትርጉም አለው። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር ይባላሉ። ልንገርህ ማርቆስ ወንጌል፣ ቆይ አንዴ ልንገርህ፣ ማታውቀውን ነገር ልንገርህ፣ አዲስ ነገር ተማር። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ሲል አንድ ለሚለው ቃል የገባው ምንድን ነው? ሄስ ይላል። ባልና ሚስቶች አንድ ናቸው። እኔ ጋር ሄስ እንዳለ ላሳይህ ነበረ። ምንም ሊከፍት ኧረ አትዋሽ። እዚህ ላይ እንደዛ የሚል ነገር የለውም። ስትሮንግ ነበሩን ስትጫነው ውስጥ ምናልባት ሄስ ሊያሳይ ይችላል። እንዲህ ስታነበው ግሪኩን ስታነበው እሱ ምንድን ነው ታዲያ? ንገረኝ፣ እሱን አስረዳኝ። ከማስረዳት በፊት መጀመሪያ መተማመን አለብና አለ ወይስ የለም? ስትሮንግ ነምበሩ ስትጫነው ሄስ ካሳየክ ምን ማለት ነው? ስትሮንግ ነምበር አይጫንም፣ እንደዛ አይደረግም። እሱን ስትሮንግ ነምበር ማለት ዲክሽነሪ ላይ እንደዛ አትጫንም። ስታነበው ራሱን ነው የምታነበው። ይህንን ከላይ ጀምረህ ስታነበው እንደዚህ ነው የምታነበው። ኤስ ካጎ ምናምን እያልክ ነው የምታነበው። መጫን የምትፈልገው ስሮ ቃሉን ለማግኘት ስትፈልግ ነው። ስትሮንግ ነምበር ለምን ሆነ ሲባል እኮ ስትሮንግ ነምበር የምትጫነው ስሮ ቃሉን ለማግኘት በምትፈልግበት ሰዓት ላይ ነው። ሲነበብ ግሪክ ሲነበብ ራሱን ነው የሚነበበው ራሱ። ለምሳሌ ዘፍጥረት 1:1 ላይ ግባ። ለኤግዛምፕል ልስጥህ። በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። ከዛ ኤሎሂም የሚለው ስትጫነው ምን ጋር ነው የሚወስድ? ኤሎሃ ጋር ይወስዳል። ኤሎሃ ማለት የኤሎሂም ነጠላ ነው ሲጀመር። አንዳንድ ቦታ ላይ ደግሞ ኤል የሚለውን ቃል ስትመለከተው አማኔል የሚለውን ቃል ስትሄድ ማቴዎስ 7 ማነው ኢሳያስ 7:14 ላይ አማኔል የሚለውን ቃል ስትቀምጠው ኢማኑኤል ይላል። ኤል የሚለውን ብትጫነው ደግሞ ኤሎሂም ጋር ነው የሚወስድ። እንደዛ አይደለም። ምንድን ነው ያ ምንጩ? ስርወ ቃሉ አንተ እኮ አልከውም። ኦሪጂን ኦፍ ዘ ወርድ ነው የሚያሳየው። አይደለም ነው እንጂ አይደለም። 3ቱ ልዩነት አላቸው። ይኸውልህ
ማስኩላይን ጄንደር ቆይ እባክህ ዝም ብለህ ያለው እውቀት አትናገር። ማስኩላይን ጄንደር፣ ፌሚናይን ጄንደር እና ኒውትራል ጄንደር የሚባሉ ነገር ታውቃለህ? በግሪክ ማስኩላይን ጄንደር ታውቃለህ? አለ አለ ማነህ አለ? ተመለስ ከእንትን ሄደህ ነበር ገብቶብህ ነው? የለህም ነበር መጣ። አሁን ይሰማል? እሺ ፈርስት ኦፍ ኦል ነው የምልህ። አሁን ወደ ቅድሙ ሀሳብ እንኳን መመለስ ያልቻልነው እኮ አንተ አሁንም ስቲል አንተ ይኸውልህ ማታውቀው ነገር ላይ ይኸውልህ ልንገርህ፣ አዲስ ነገር ላስተምርህ። ቆይ ልንገርህ፣ አንድ የሚለው የግሪከኛው ቃል 3 ትርጉም አለው። ሄስ፣ ሄንና ሚያ። ይህን ታውቃለህ? አዎ አውቃለሁ። እሺ ይሄንን ሀሳብ ማቴዎስ 19:4 ላይ ባልና ሚስቶች አንድ ይሆናሉ ለሚለው ቃል የሚጠቀመው ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? የትኛውን ነው? ተመለስ አንዴ። አቡክዬ ክፈትለት እዛ ጋር ዮሐንስ ወንጌል 17:11 ላይ ያለውን አሳያቸው ለሰዎቹ ማለት ነው። ይታያቸዋል። ሄን የሚለውን አሳያቸው። ትልቁ ላይ አድርጎኛ ጀማ ያው ምናልባት ይታያቸዋል። ሄን የሚል ይሰማል። ሄን የሚል የለም። ይታያል። መጀመሪያ ይኸው እንዲህ ነው የሚታየው። እሺ ለወደፊቱ ይኸውልህ ይታያል። ይታየኛል። ምን ይላል? ይሄን ነው የሚለው። ኦኬ ጥሩ። ማርቆስ ወንጌል 12:29 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የሚገባው ምንድን ነው? ሄን ነው ሄስ ነው? ሄስ ነው። ኦኬ ባልና ሚስቶች አንድ ለሚልበት ቃል ማቴዎስ ወንጌል 19:5 ላይ የሚገባው ሄን ነው ሄስ ነው ሚያ ነው? ኦኬ ጥሩ። አሁን እዚህ ጋር መጣህልኝ። ሄስ ለ1% ነው ለ2% ነው የምትጠቀምበት? ሄስ የምትጠቀመው ለ1% ነው። ኦኬ ጥሩ። እንደዛ ከሆነ ለ1% ከሆነ የምትጠቀመው አንደኛ ቆሮንቶስ ምዕራፍ 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ሲል አንድ ለሚለው ቃል የሚጠቀመው የት ነው? ሄስ ነው ሚያ ነው ወይስ ደግሞ ሄን ነው? አንደኛ ቆሮንቶስ ምዕራፍ 8:4 ላይ ተመልከቱ። ለ1% ነው ብሎናል። ያዙልኝ። ተመለስ። ና ተመለስ። እሰማለሁ። ባይዘዌ ትሰማለህ። እየወጣህ እያወራህ ከሆነ እንደዛ አይሰማም። ሄቨን እዛ ወጣህ አታውራ፣ እዚሁ እንትን በል። ካልሆነ ኔትወርኩም ካልሆነ እኔ አልወጣሁም። ይሰማል። 8:4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል አይደል? ሄስ ነው የሚያወራው እሷ። ሄስ ነው። ሄስ ለስንት ፐርሰንት ነው አልክ ቅድም? ለአንድ። ስለዚህ አንዱ አምላክ ስንት ፐርሰንት ነው? አንዱ አምላክ ስንት ፐርሰንት ነው? ብራቮ። ሄስ የሚያወራው ስለ 1% ነው ማለት ምን ማለት ነው? ቆይ ሄስ የሚለው ስለ 1% ነው ወይ ስለ አዋልክ? ይኸው ሲክን ደግሞ የአንተ አረዳድ እና የኔ አረዳድ ልዩነት አሁን 1% ነው አልክ። አሁን ተመልሰው ይኸውላችሁ ሲክን ደግሞ ለ1% ማለት ምን ማለት አሁን አንተ ሄስ የሚለውን ባይብል የሚጠቀምበት ለ1% ነው ስለ አዋልከኝ። ኦኬ እንደዛ ከሆነ ይሄንንም የተለያየ ቦታ ላይ እኮ ብዙ እንትኖች አንግሎች አይደለም። ይሄን የሚለው የዓላማ አንድነትን ለማመልከት የሚመጣው ለምሳሌ እኔ ተከልኩኝ፣ አጵሎስ አጠጣ። የሚተክልና የሚያጠጣ ስንት ናቸው ይላል? አንደኛ ቆሮንቶስ 3:10 ላይ 3:8 ላይ ይኸውላችሁ ይሄዳል። አሁን ሄዶ ደግሞ ሊክድ ነው። አሁን ደግሞ ይኸው ጭልጥ ይልና አሁን ደግሞ ሀሳቡን ቀይሮ ይመጣል።
ተመልከቱ እኮ ና ተመለስ፣ ና ወደዚህ ተመለስ። ሌላ ቦታ አትሂድ። ወዴት እየሄድክ ነው? አረ የውጭ እኮ ጸጥ አትበል። ራሱ አንደኛ ቆሮንቶስ 3:8 ላይ አንድ ለሚልክበት የሚጠቀመው ምንድን ነው? ሄስ ነው ሚያ ነው ወይስ ሄን ነው? ወይኔ አሁን አንተ ቆይ በቃ በግሪክኛ ቃላቶች ሄን የዓላማ አንድነት ነው። እኔ ልንገርህ ሄን ማለት ቆይ ሄን ማለት ይኸውልህ የዓላማ አንድነትን ያሳያል። ሁልጊዜ እኮ ላሳይህ እኮ ነው እኮ ተረጋጋ። አንድ አምላክ ባይብል ላይ ማነህ ደበላ? አሁን በጣም ከትዕግስታችን በላይ ነው። በጣም ብዙ ሰው እየተሳላቸ ነው ከስር ያለው። ተረጋግተህ ማውራት ከቻልክ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ የሚያወራው ነገር ቁጥር 9 ላይ ምንድን ነው? እኔና ማነው የሚተክልና የሚያጠጣ አንድ ነው ለሚለው አንድ ናቸው ሲል አንድ ለሚለው ቃል የሚጠቀመው የዓላማ አንድነት ሄን የሚለውን ቃል ነው። ዮሐንስ ወንጌል 17 ቁጥር 11 ላይም እንደኛ አንድ እንዲሆኑ አለ። ሐዋርያቶቹን እንደኛ አንድ እንዲሆኑ ሲል አንድ ለሚለው ቃል የሚጠቀመው ሄን ነው የሚጠቀመው። ሄን የሚለው ቃል የዓላማ አንድነትን ነው ባይብል ላይ ለማመልከት የሚመጣው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ሲል አንድ ለሚለው ቃል የተጠቀመበት ቃል ምንድን ነው? ሄን ነው የሚጠቀመው። የኤሰንስን አንድነት ለማመልከት ሲመጣ ደግሞ ባይብል ላይ ሚያ የሚል ነገር ይጠቀማል። ለምሳሌ ማቴዎስ ወንጌል ምዕራፍ 19 ቁጥር 5 ላይ ሁለቱ አንድ ስጋ ይሆናሉ አለ ስለ ባልና ሚስት። አንድ ለሚለው ቃል የገባው ቃል በኤሰንስ አንድ ስለሆኑ ባልና ሚስቶች ኤሰንሳቸው አንድ ስጋ ስለሆነ ሚያ የሚለውን ቃል ይጠቀማል። በተረፈ አንድ አምላክ ለሚለው ቃል የሚጠቀመው ሄስ እያለ ነው የሚጠቀመው። ሄስ ደግሞ አንድ ፐርሰንን ነው የሚያሳየው ብያለሁ። አዎ ብላል። አንተም ቅድም ተማምናሃል። ይኸው ይጠፋል፣ ጥፍት ይላል እኮ ምን እየሰማው ነው? በጣም አስቸጋሪ ነው። በቃ ሌላ ሰው አስገባ። ውስጣት ብዙ ልጅ ከሆነ አዳምጠኝና ላውራ። እኔ ደግሞ እኔ አሁንም ማውራህን ጥያቄ መልስልኝ። እግዚአብሔር አንድ ነው ስንል እኛ እግዚአብሔር አንድ ነው ስንል ምን ማለት ነው ሲባል እግዚአብሔር በአካል ሶስት በባህሪ በአገዛዝ አንድ ነው፣ በመለኮት አንድ ነው ነው አይደለም? እና አስተምሮ ስላሴ እግዚአብሔር በአካል ሶስት ነው የሚለው ጋር ነው ያለው ባይብል ላይ። ይህን የሚደግፍ ደግሞ አስተምሮ ነው የሚደግፍ ናት ኦንሊ እንትኑን አይደለም። ይሄ ቃሉን ራሱን አንዳንድ እንትኖችን ዶክትሪኖች እንጂ ቃሉን ራሱን አንድ ትሪኒቲ የሚል እንኳን ቃል አታገኝም እኮ። ትሪኒቲን ግን አስተምሮውን ነው የምታገኘው። ትሪኒቲ የሚለው ቃል ባይብል ላይ አለ የለም ብዬ አልጠየቅኩም። እንደሌለም እናንተም ታምናላችሁ። ሀሳቡም የለም ነው እኛ ያለን ነው። ይጠፋል። እየተሰማ ነው። እየጠፋ ትመጣለህ። እሺ እኔ እያወራሁ ነው። እየጠፋ ትመጣለህ። አትውጣ። ሳትወጣ አውራን